እኔ የምናገራቸው ነገሮች አሉ። ሶስት ዋና ነገሮች። አንደኛው እናት ከሄደች አትመለስም። ወንድም ሊኖር ይችላል፣ እህት ሊኖር ይችላል። አጎት ካልክ የእናት ወንድምም አጎት ነው፣ የአባት ወንድምም አጎት ነው። አጎትህ 8 ናቸው፣ 10ም ሊሆኑ ይችላሉ። አክስቶችም እንደዛው። አያትህ 2 ናቸው፣ እናትህ 1 ናት። ለምንድን ነው እግዚአብሔር እናትና አባትን አክብር ብሎ የሚጽፈው እያስባል? አርግዛ የወለደች እናት ካመለጠች መልሳ አታገኛት። በየትኛውም መንገድ ብትሮጥ አታገኛት። ትሄዳለህ፣ የሞተችበት ቦታ ላይ ትሄዳለህ፣ ጥቁር ትለብሳለህ፣ ከዛ አበባ ትይዛለህ፣ ታስቀምጣለህ። እናቴ አንቺ ብትኖር ይኖሮ ትላለህ፣ እማዬ ምናምን ትላለህ። ኖራ እኮ ትዝ ብለህ አታውቅም። እያለች እኮ እርቧት አንተ ጋር ለመደወል ፈርታ በችጋር እየተላጠች የሰው ቤት ትጠርግ ይሆናል እኮ እናት። እናትና አባትን አክብር፣ ረጅምንም ዕድሜ ትጠግባለህ። መጽሐፉ ያስቀምጣል። እናት ጎጆ ናት። ልክ እንደዚሁ ቤተክርስቲያን ማለት ነው። ቤተክርስቲያንህን ካጣሃት ሌላዋ ቤተክርስቲያን እንደ መጀመሪያዋ ቤተክርስቲያን ትሆነኛለች ብለህ እንዳትገምት፣ እንዳታስብ። አንዴ ካጣሃት ቸርችህን ሁለተኛ ቦታ ላይ የምትሄደው ቸርች ላይ ትሰቃይበታለህ እንጂ አትድንበትም። ይችኛዋ ግን የሚመር ነገርም እያላትም ቢሆን የምታጎርስ ነገር አለ። እናት ካለፈች አለፈች። ሁለተኛ እድሜ ከሄደ አትመልሰውም። በ25 ዓመት መስራት የሚገባህን ነገር በ45 ዓመት ብታስበው ዋጋ ቢስ ነህ። አሁን ላይ ያላችሁ ወገኖች በተለይ እቺን ጊዜ ለማምለክ ለዚህ ነው እኮ በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ ቅዱስ። ለማምለክ ጭምር እግዚአብሔርን ለማሰብ ጭምር በጉብዝና ወራት ነው። በሽምግልና ወራት እግዚአብሔርን ለማሰብ ይከብዳል። በሽምግልና ወራት የምታስበው ከመፈወስ ጋር ኩላሊት፣ ስኳር፣ ደም ግፊት ያለብህን በሽታዎች ከመፈወስ ጋር እንጂ ከማምለክ ጋር አታስብ። እና ከመመረቅ ከዛ ለልጆች የሆነ ነገር ከማድረግ መሬትም ካለህ ለመስጠት ለመምከር ይሄንን ነው የምታስበው እንጂ እግዚአብሔርን በፍጹም ልብ በፍጹም ነፍስ እግዚአብሔርን ለማመስገን በእውነትና በመንፈስ ሆኖ ለማምለክ ትቸገራለህ። በጉብዝና ወራት ፈጣሪን አስብ። ለዚህ ነው ካሌብ ዛሬም ጉልበታም ነኝ አላረጀውም ይላል። ባለማርጀት ውስጥ ያለ አገልግሎት እንዳለ ስለሚያውቅ ማርጀቱን አልቀበልም አለና ጎልማሳ ነኝ ይላል። እድሜ ከሄደ አትመልሰው። ሶስተኛው ትምህርት እየተማርክ ባለህበት ሰዓት የምትማርበት ታይም ካለፈ አለፈ። በልጅነት መማር የሚገባህን ነገር አልማር ብለህ መቼም በ30 ዓመትህ 4ኛ ክፍል ገብተህ አትማር። 4ኛ ክፍል አቋርጠህ
ስማቸውን መጥቀስ አልፈልግም። አንድ ሀብታም አሉ ኢትዮጵያ ውስጥ የ6ኛ ክፍል ተማሪ ናቸው። ግን ቢሊየነር ነው፣ ሀብታም ነው፣ ባለፎቅ በጣም ሀብታም ግን እውቀት የለውም። ሰውየው በሰው ጭንቅላት ነው የሚራመደው። ሀብት ከየት ካመጣ ካልከኝ አህያ ይሸጥ ነበር፣ በሬ ይሸጥ ነበር፣ እንቁላል ይሸጥ ነበር። አጠራቀምና ብር መጣለት እንጂ እውቀት አልመጣለት። ትምህርት ካለፈ አለፈ ነው። ተመልሰ መቼም 8ኛ ክፍል ገብተህ ተማር አትለውም ሰውየው በ50 ዓመቱ። አንዳንድ ጀግና አባቶች አሉ ትምህርቴን እስከ እርጅናዬ ብለው ማስተሬት ይዘው ፒኤችዲ ይዘው ዝም ብለው የሚመረቁ በየጊዜው መጀመሪያ የተማሩበትን ሳይጠቅሙ ሁለተኛ ትምህርት እየደረቡ እነዚህ አይነት ተማሪዎችም አሉ። ግን ትምህርት ካለፈ አለፈ፣ እውቀት ካለፈ አለፈ። አንተ 9ኛ ክፍል ሆነ ነው ፐርፌክት መሆን የነበረብህ እንግሊዘኛ። አሁን ዩኒቨርሲቲ ገብተህ ከየት ታመጣዋለህ? ታቋርጣለህ፣ ትወጣለህ። ከዛ አለመማርህ የሚገባ መቼ መሰለህ? በነጮች መካከል ስትቀመጥ ነጭ እንግሊዘኛ ሲያወራህ መልስ ታጣለህ። ኤርፖርት ውስጥ ገብተህ መልስ ስታጣ እግዚአብሔር ይባርካቸው ቻይናዎች ናቸው ማን ናቸው? አንድ አፕሊኬሽን አሁን ፈጥረውልናል። እንግሊዘኛ ለማያውቅ ሰው አማርኛ እያወራህ እንግሊዘኛ ይቀይርልሃል። አሁን ደግሞ አማርኛ እያወራህ ወደ ኦሮምኛም የሚቀይር ነገር መጥቷል። እንግሊዘኛ እንደ ቁምጣ ያጥረናል። አይናው ኢትስ ኦኬ፣ ከዚህ በላይ የለንም። በተለይ እንግሊዘኛ የማይችሉ ሰዎች የስ ያበዛሉ።